እንዴት በአንድ ደብተር 3 ትምህርት ትጽፋለህ? እንዴት አልጽፍም? እንዴት አልጽፍም? በአንድ ጭንቅላት 14 ትምህርት እየተማርኩ አይደል? ለምን ይከብዳል በአንድ ደብተር 3 ትምህርት መጻፍ? ከኛ የበለጠ የደብተሩ መጎዳት አሳሰበ? እንዴት አንድ ተማሪ 14 ትምህርት ይማራል በአንድ ጭንቅላት? ግን 14 የተለያየ አይነት አስተማሪ ነው ያን ኮርስ የሚሰጥ። አንድ አስተማሪ 14 ትምህርት አስተምሮ ያውቃል? ለምንድን ነው ታዲያ አንድ ተማሪ 14 ትምህርት የሚማር? አንዱንም ለህይወቱ ላይ ይጠቀም አንዱንም። እናንተም ያሳስባችሁ? እንዴት በአንድ ደብተር እንዴት በአንድ ጭንቅላት ነው መሆን ያለበት ጥያቄ? እንዴት በአንድ ጭንቅላት 14 ትምህርት? ከፓሽናችን ጋር የማይገናኝ ሁለተኛ እንደ አይነት ጥያቄ